እባክህን 10 ጊዜ አታጎንብስ አንተ ሰውዬ። ይኸውልህ የሀገሬ ሰው ምን ይላል መሰለህ? ይሄ ጎንበስ ወይ ዕቃ ለማንሳት ነው ወይ ለመፍሳት ነው ይላል። እሺ ለማንኛውም እስቲ መታወቂያህን አሳየኝ። የሆነ ቦታ እማውቅህ እየመሰለኝ ነው። አይ ቴቴ ሰው እንደው እንደ ህፃን እናቱን ያሳድጋል። አውቃለሁ እንዴ ዳጣ የምትባል ሴት። እርግጠኛ ነህ? የት ነው የምታውቃት? ይህ ነገር መዘዛለው። ሲጀመር አክሊሉ የጠየቀኝ ሁሉ አላውቅም ማለት ነበረብኝ። አውቃለሁ ከመጣ ችግር ይመጣል። ዳጣ ደግሞ ምን አድርገው ነው? የሆነ ጊዜ እነ ብሩክ ቤት አገኛት ነበረ። ቆይ ሰው ፍላጎቱ ምንድን ነው እንዴ? አንተ እያወራሁ ትተኛለህ እንዴ? አለው አልተኛሁም እንዴ? አለው። ዳጣን አውቃታለሁ ብለኛል። የት ነው የምታውቃት? አውቃታለሁ። እቺ ዳጣ ያው ግን ከተያየን በጣም ረጅም ጊዜ ሆነን። የት ነው ያለችው? የት ነው የምታውቃት አንተስ? ስጋ ቤት ነው። ያው ጥሬ ስጋ ስግበላ ዳጣ ይቀርብልኝ የለ እዛ ነው የማውቃት። አንተም ማትረባ ቆርቆ እንዳደላለ እኔ ስለ በርበሬ ያወራው እጣራለሁ። እቴቴ ነው የምጠራት። ዝም ቆይ ሰው ፈልግልኝ ብለኝ ነበር አይደል? ዘበኛ ግን ይችላል። ኧረ አይደለም አለቅላቂ ያክሊሉ። እሺ ቆይ አሁን ልውጣ ወይስ ልግባ? እኔ ወይ አንዱን እንትን በል። ዘበኛ አግኝቻለሁ ብለሃል ነበር። አምጣው። ዛሬ ላምጣው? አዎ አምጣው። እሺ ስለ ዳጣና ስለ በርበሬ አውራኝ ብያለሁ ወይ አንተ መዳም ደርላላ ብሎ ሲያንቀው እንግዲህ እያሾፈበት እንደሆነ ሲያቅ እንግዲህ ጥበቃውን አግኝቼልሃለሁ ብሎ በዛው ዋሽቶታል ማለት ነው። ስለዚህ ለሞገስ ደውሎ ጥበቃውን እንዳገኘለት ነግሬዋለሁ። ስለዚህ በኋላ ላይ መጥቶ እንዲገናኙ ከሞገስ ጋር ከአክሊሉ ጋር በማለት ነገረው ማለት ነው። ሞገስም በደስታ እሺ ብሎ መለሰለት። እንግዲህ በዛ መካከል ዳጣ የምትባል ሴትዮ ታውቃለህ ወይ ብሎ ጠየቀኝ። ምን አገናኝቷቸው ነው ከዳጣ ጋር ደግሞ እንደዚህ ብሎ ጠየቀኝ ብሎ በዛው ለሞገስ መርዞ ነግሮታል ማለት ነው። እንዴት ለምን እንደዚህ አለ ምናምን ብሎ እንግዲህ ሞገስም ጠረጠረ። ምክንያቱም ሲም ካርዱ ለልጅቷ የሰጧት ሲም ካርድ በዳጣ ስም ነበር የወጣው ማለት ነው። ስለዚህ ሞገስ ሌላ ችግር ውስጥ እሷን እንዳልከታት ብሎ እየፈራ ነው። ሲቀጥል ደግሞ ወደ እሷ አንድ እርምጃ እየቀረበ እንደሆነ ፈራ ማለት ነው ሞገስ። ምክንያቱም ብዙ ሀሳቦች ያሉት እነሱን ሳያሳካ ከዛ ቤት ከነቃበት ሊገለው ሁሉ ስለሚችል ማለት ነው። ስለዚህ መፍጠን አለብኝ ብሎ ነው ያሰበው ሞገስ ማለት ነው። ቤቱም ሊሸጥ እንደሆነ ሰምቷል፣ ነግሮታል ለደላላው ማለት ነው። ከዛም በኋላ እንግዲህ የሷ ሲም ካርድ የአባቷም ስም የሚያቃትም ሰው ከጠፋ እንግዲህ የተደወለበትን ሲም ካርድ ነው የሚያጣራው። ለሱ ደውላ ያነሳችበትን ማለት ነው። እሱን የሰጣት ብሎ ስለሚያስብ በዛን ታይም እንግዲህ የሞገስ ስልክ ቁጥር ነው መታየቱ አይቀርም፣ መታወቁ አይቀርም ማለት ነው። ሞገስ እንግዲህ ቶሎ መፍጠን እንዳለበት እየተሰማው ነው ማለት ነው። ሲቀጥል እንግዲህ ለመድብልም ደውሎ ነግሮታል ማለት ነው። ስራው እንድትሳካና ማታ ላይ ከነሞገስ ቤት ከነሞገስ ግቢ መጥቶ ስራ እንደሚቀጠር ነገረው ማለት ነው። ከአክሊሉን ጋር እንደሚገናኝ ነገረው ማለት ነው። ስለዚህ አክሊሉን አላውቀውም በአካል ያን ያክል ግን ደግሞ እኔ አውቀዋለሁ ግን ደግሞ ያን ያክል በደንብ ጥልቅ አላውቀውም። ጀስት ፌሱን ነው አንድ ቀን ከላም ያረኩት ምናምን እያለ ነበር ማለት ነው። እንግዲህ መገናኘት አይቀርም። ከአክሊሉም ጋር ተገናኝተዋል ማለት ነው። ሲገናኙ ሞገስ መድብል ፊቱን ሸፍኖ ነበር የተገናኘው። በመጀመሪያ ራሱን እንዲቆጣጠርና የማይሆን ነገሮችን እንዳያደርግ ሞገስ መክሮት ነው የሄደው ማለት ነው። እሺ እንደዛ ከሆነ ችግር የለውም። እሱ ሰውየው ከነቃና ካወቀኝና ደግሞ አንተም መሳሪያህን አቀባብለህ ጠብቀኝ እያለው ነበር ማለት ነው። እሺ ተባብለው እንግዲህ ተለያይተው ነበረ። ከዛ በኋላም እንግዲህ ሞገስ ወደ ቤቱ ገባ። እንደማያውቀው ሰውየው መጥቶ ከመርዞ ጋር እያናገረው ነበረ። እንግዲህ ከመርዞ ጋር ሲያናግረው ምንድን ነው የት ነህ? መርዞም ይዞ ሲመጣ ትንኝ ራሱ በአጠገቡ አታልፍም። ትንኝ ራሱ ስትገባ ያያል። አሪፍ ልጅ ነው ያመጣውልህ፣ አሪፍ ሰውዬ ነው ያመጣውልህ ምናምን ብሎ ነገረው ማለት ነው። ዝም በላንታ መደብ ደላላ ትቀባጠር ምን የታባክ ታውቀውና ነው ምናምን እያለው ነው ማለት ነው። መጀመሪያ እንግዲህ ሲገቡ ሲዋዋሉ ሞገስ
መድብልም እንደማያውቀው በቃ እንደማይተዋወቁ በስራ ክሞ እንደተገናኙ ነው። ይህ ነገር ግን እንግዲህ መርዞን ከአደጋ ላይ እንደሚጥለው ያው እነ መድብል ጥሎ አይጥለውም። በሱ ምክንያት ለመጡ ችግሮች ሁሉንም አንድ ላይ ይጋፈጣል እንጂ ልጁን ደላላውን አደጋ ላይ ይጥለዋል ማለት ነው። እንደዚህ አይነት ነገር ንክኪ ቢኖረው ቢያውቅ ኖሮ ግን መርዞ እግሩን አያነሳም ነበረ። የቀረው ይቀራል እንጂ ለአክሊሉ ዋሽቶ ይቀራል እንጂ ይመታል፣ ይሰደባል እንጂ እንደዚህ አይነት ነገር እንደማያደርግ እርግጠኛ ነበረ። ሞገስ ግን መድብል ግን እንግዲህ ፍቅሩን ለማግኘት እና ልጅቷን ለማየት በሷ ስም በድሮ ፍቅረኛው ስም የተሰየመችውን ልጅ ለማየት እና ድምጿ እሷን ስለመሰለችው እሷን ለማየት ብቻ ይሄን ያክል መስዋዕትነት እየከፈለ ነው። በጣም ትልቅ መስዋዕትነት ማለት ነው። ቢከፍልም እንግዲህ ጥሩ ነው። ያው ራሷ ልጅቷ ናት ለሚከፍልላት ልጅ ያው ልቡ እየነገረው ይመስለኛል። ሲቀጥል እንግዲህ ሞገስ መድብል እንግዲህ ያው ማቀህ ይመስለኛል ማለት በቃ የሆነ ይህንን ሰውዬ እንዴት ነህ ምናምን ልጅ ግር ለምንድን ነው ጥበቃ ስራ ምናምን መገባው ምናምን ሲለው እኔማ ወታደር ነበርኩ ወይ ምናምን እያለ ስጠይቀው ወታደር ነበርኩ፣ ለሀገሬ ዘምቻለሁ፣ ለሀገሬ ተዋግቻለሁኝ ምናምን አለ ማለት ነው። ለምንድን ነው እንደዚህ አይነት ጥበቃ ስራ ልገባ ቻልኩ? ያው ኑሮ ከበደ። ሲቀጥል ደግሞ እኔ አትክልተኝነት ነበር መቀጠር የምፈልገው ግን ነገር ግን አትክልተኝነት ላገኝ አልቻልኩም ምናምን እያለው ነበር። አትክልተኝነት እዚሁ ስራ አትክልተኝነት ቢሆን ግቢ ሁሉ ሙሉ አትክልት ነው። ስለዚህ አትክልቱን ትቆጣጠራለህ ምናምን። ግን እንግዲህ ለትንሽ ጊዜያቶች ቤት እንዲቀመጥ ማለት ግቢ ውስጥ እንዲቀመጥ ቤት እንዲያወጣ ጠየቀው ማለት ነው። እሺ ብሎ ፈቀደለት። አክሊሉም እንግዲህ በ1000 ብር ተስማምተው ስራውን ለመጀመር ሁሉ ተስማምቶ ነበር ማለት ነው። እንግዲህ አክሊሉ እንዳየው መጀመሪያ የሚያውቀውን መስሎት ነበር ማለት ነው። ለምንድነው እነዚህ የማያቸው ሰዎች ሁሉ የሞገስ ሚስት የሆነ ቦታ አውቃታለሁ፣ ይሄንንም ሰውዬ የሆነ ቦታ አውቀዋለሁ፣ የማየው ሰው ሁሉ ከማውቀው የሚመስለኝ ለምንድን ነው እያለ ራሱን እየጠየቀ ነበር ማለት ነው። አክሊሉ ግን ልክ ነበር፣ አልተሳሳትም ነበር። ሞገስን መድብልንም ያውቀው ነበረ ማለት ነው። ሲቀጥል እንግዲህ ተስማምተው ከዚች በራፍ ዞር እንዳትል እንጂ ለአንድ ሳምንት እዚሁን ምግብ ውጭ ነው የምትበላው ምናምን ብሎ ተነጋግረው ጨርሰዋል ማለት ነው። ከዛም በኋላ እንግዲህ እናቱ ጠርተው አመጣም ወይ ምናምን መታወቂያህን አሳየኝ የሆነ ቦታ ማቀ ይመስለኛል ሲለው አትመጣም ወይ ስትለው እናቱ ጠርተው ሲሄድ